ሰላም እንዴት ናችሁ? ውድ የተከበራችሁ ተመልካቾቼ ስፖርታዊ የዝውውር መረጃዎችን እኔ በረከት ይዤላችሁ ቀርቤያለሁ። ለቻናሌም አዲስ ከሆናችሁም ይህን ቻናል ሰብስክራይብ ማድረጋችሁን አትርሱ። በቀጥታ ወደ መረጃዎቼ የማልፍ ይሆናል። የምዕራብ ለንደኑ ክለብ የሆነው ቼልሲ በ20 ዓመቱ የማንቸስተር ዩናይትድ የግራ መስመር አጥቂ ላይ አሁንም ጥብቅ የሆነ ፍላጎት አለው። አርጀንቲናዊው የግራ መስመር አጥቂ አሌሃንድሮ ጋርናቾ አሁንም በራዳራቸው ውስጥ ይገኛል። ሰማያዊዎቹ ከግራ መስመር በኩል እየተነሳ የሚያጠቃ የክንፍ ተጫዋች ወደ ቡድናቸው መጨመር ይፈልጋሉ። እናም ቼልሲዎች አሌሃንድሮ ጋርናቾን ወደ ሌላ ክለብ የመሄድ ፍላጎት እንዳለው ያውቃሉ። ቼልሲዎችም አሌሃንድሮ ጋርናቾን ፍጹም ባለተሰጥኦ ተጫዋች አድርጎም ይቆጥሩታል። እናም ለክለባቸው ደግሞ ተስማሚና ጥሩ ይሆናል ብለውም ያምናሉ። ቼልሲዎችም ይህን ተጫዋች ለማስፈረም በክረምቱ ጥረት ያደርጋሉ ተብሎ ይነገራል። እንዲሁም ሊቨርፑሎች ያክስ የመሃል ተከላካይ የሆነውን ያሬል ሃንቶን እየተከታተሉ ይገኛሉ። ሊቨርፑሎችም የበርንማውዙን የመሃል ተከላካይ ዴል ሁስን ማስፈረም ካልቻሉ ሃቶን እንደ ሁለተኛ አማራጭ አድርገው እየተመለከቱ ነው ሲል ፋብሪዚዮ ሮማኖም ዘግቦታል። ሊቨርፑሎችም የባየር ሊቨርኩሰንን የክንፍ ተከላካይ የሆነውን ፍሬቦርግን ለማስፈረም 35 ሚሊዮን ፓውንድ ለማውጣት በዝግጅት ላይ እንደሆኑ እየተነገረ ይገኛል። ፍሬቦርግም ትሬንትን ለመተካት በእጩ ዝርዝር ውስጥ ካሉም ዋነኛ ስሞች አንዱ ሆኖም ይጠቀሳል። እንዲሁም ማንቸስተር ዩናይትዶች በእንግሊዝ ሻምፒዮንሺፕ እየተሳተፈ በሚገኘው ሰንደርላንድ ክለብ ውስጥ የሚገኘው ወጣት የመሃል ሜዳ ተጫዋች ላይ ፍላጎት አለው። ይህም ተጫዋች የጁድ ቤሊንግሃም ወንድም ጆብ ቤሊንግሃም ይሰኛል። ጆብ ቤሊንግሃም በዚህ ሲዝን ሰንደርላንድ የአመቱ እና የአመቱም የሻምፒዮንሺፑም ምርጥ ወጣት ተጫዋች ሽልማትም ማሸነፉም ይታወሳል። ስካይ ስፖርት እንደዘገበው ከሆነ በክረምቱ የዝውውር መስኮት አንድ የመስመር አጥቂ ለማስፈረም እቅድ መያዙን ያመለክታል። ማንቸስተር ዩናይትድ እንደ ብሪቲሽ ሚዲያ ስካይ ስፖርት ዘገባ ማንቸስተር ዩናይትዶች በዚህ የዝውውር መስኮት ከብሬንትፎርዱ ብራያን ሜቦሞና ወይም ከበርንማውዙ አንቶኒ ሴሜኞ አንዱን ለማስፈረም እንቅስቃሴ ለማድረግ ተዘጋጅተዋል ሲል ስካይ ስፖርትም ዘግቧል። እንዲሁም ወደ አርሰናል መረጃዎች ስናልፍ ቪክተር ጊኬሬሽንም አንድሬ ቤርቴ ይህን ተጫዋች ማነጋገሩ እየተነገረ ይገኛል። ይህ ተጫዋች በቅድሚያም ወደ አርሰናል ያቀናል የሚሉ ሚዲያዎች አንዳንድ ዘገቦችም እየተዘገበ ይገኛል። ዴቪድ ኦርነስቲም እንዳለው ከሆነ ይህ ልጅ ከበርካታ ክለቦች ጋር ስሙ እየተያዘ የሚገኝ ተጫዋች ነው። በስፖርቲንግ ሊዝበን ቤት ድንቅ የሚባል እንቅስቃሴን እያስመለከተ የሚገኝም ተጫዋች ነው። አርሰናሎች ይህን ተጫዋች ለማስፈረም በዚህ የዝውውር መስኮት ሁነኛ አጥቂያቸው አድርገው ይወስዱታል ተብሎም እየተነገረ ይገኛል። እንዲሁም የ25 ዓመቱ ፖላንዳዊው የአርሰናል የመሃል ተከላካይ ጃኩብ ኪዌር በሁለት የጣሊያን ክለቦች በጁቬንቱስ እና በኢንተር ሚላን ይፈለጋል። ይህ ልጅ ወደ ጣሊያን በዚህ የዝውውር መስኮት ያቀናል የሚሉ ዘገቦችም እየበዙ ይገኛሉ። ፉትቦል ኢንሳይደርም ወደ አንዱ የጣሊያን ክለብ በዚህ የዝውውር መስኮት አሊያም ጁቬንቱስ አሊያም ደግሞ ኢንተር ሚላንን ይቀላቀላል እያሉ ይገኛሉ። ኬቨን ደብሩይን ሪያል ማድሪድ እንዲያስፈርሙት ጥያቄ አቅርቧል። ደብሩይንም ዓለማችን ሀያል ክለብ የሆነው ሪያል ማድሪድ አስፈርሙኝ ሲል ራሱን ለዝውውር አቅርቧል ሲሉ እየተነገረ ይገኛል። ኬቨን ደብሩይናም ለሪያል ማድሪድ ለመጫወት የማንቸስተር ሲቲ ቤት ይከፈለው የነበረው 50% ደሞዙንም ለመቀነስ ፍቃደኛ እንደሆነም እየተነገረ ይገኛል። እንዲሁም ማንቸስተር ሲቲዎች የባየር ሊቨርኩሰኑን በፎሬል ዌዘር ዝውውር ላይ በቃል ደረጃ ከስምምነት ላይ ደርሰዋል ሲል ስካይ ስፖርትም እየዘገበ ይገኛል። ዣቪ አሎንሶ በሎስ ብላንኮሶች ቤት እስከ 2028 ድረስ የሚያቆየውን የ3 ዓመት ኮንትራት መፈራረሙን እንዲሁም ፋብሪዚዮ ሮማኖ ማረጋገጡም
ተነግሯል። የዝውውር መረጃዎች ይህንን ይመስላል። በሌላ የዝውውር መረጃዎች የምንመጣ ይሆናል። ቸር ቆዩልን።